ተአምሩ እንደቀጠለ ነው። ዛሬም የሩታ አፍቃሪ እንግዲህ እኔ ሩታን ካላገኘሁኝ ሞቼ እገኛለሁ እያለ ወንድሞቹ ነው ወይም እንግዲህ ሽምግልና ትናንትና በውቻ ቤት መተው አይቻለሁኝ። እኔ እኮ ግርም የሚለኝ ማለት ነው እናንተ ወታጀራዎች ግን ሩታ ስታስቧትኝ ምንድነው ምን ትመስላችኋለች? ሁለተኛ ደግሞ ቡቻ አሁን አንተ ቢያንስ የቡታጀራ ልጅ ነህ አይደለ? እኛ አሁን ሩታን ከዚህ ሰው ጋር ትጣመር ከዚህ ሰው ጋር ብትሆን ያምርባታል እንደዚህ ብንል ያው አብሬ ስለሚያናድድን ነው። ግን እናንተ እዚህ ቡታጀራ ሀገር ሆናችሁ ሩታን እንዴት ብታስቧት ነው ከዚህ ወንድ ጋር ይህን ታግባ ይህን እንደዚህ ትበል ምናምን ነገር ይሄ ነገር አይነፋም። ከሆነም እኛ ራሳችን ወይም ራሷ መርጣ የምታመጣው ወንድ እሱም ቢሆን ሩታ ያንን ወንድ ጋር ፍቅር ትጀምር ወይም ታግበው ሳይሆን አብርሽ ህዝቡን እንደሚያናድድና ኦዲየንሶቹ እንደሚያናድድ ሩታም ደግሞ የሆነ ሸበላ አመታ ብታናድድ የሚል ነው እኛ የሁላችን ሀሳብ እንጂ እኛ ሩታ ስለን ከማንም ወንድ ጋር እንድናያትም አንፈልግም። ሩታ የሚያምርባት ከማን ጋር ነው? ከአብርሽ ጋር። አብርሽ የሚያምርበት ከማን ጋር ነው? ከሩታ ጋር ማለት ነው። አሁን ሩታ በነገራችን ላይ ከወንድ ጋር ብትሄድ በቃ ለማቀፍ ትመቻለች። ሰውነቷ ሸከፍ ያለች ናት። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ትናንትና በውቻ ቤት ጎራ ብለን ነበረ። በአብርሽ ቤትም ቪዲዮ ተለቆ ነበር። በሱ አንዳንድ ነገር ለመፈትፈት እንወዳለን። እስቲ ወደ ውቻ እንሄድና የሩታ አፍቃሪ እንግዲህ በየቲክቶኩ በየሶሻል ሚዲያው በጣም እየተዘዋወረ ይገኛልኝ። እንዲህ እናንተ ስታስቡት ይሄ ጉረኛ ማለት ነው መልኩ ምናምን ነገር ሀሪፍ ነው፣ ምንም ነገር አይልም። ግን የቡታጀራ ሰዎች ሆነው እኛ ሩታን በቃ ልጅ ቢኖራትም እናገባታለን ችግር የለም ምናምን ነገር እኛ ሩታ ራሷ መርጣት አንጣ እንጂ በተለይ ደግሞ እናንተ የሀገር ሰው ሆናችሁ ለሩታ ወንድ መምረጥ በጣም ከባድ ነው። ለምን በተለይ ቡቻ የአብርሽ ጓደኛ ነው፣ በጣም ጓደኛ ሆኑ ሲባል ሰምተናልኝ። እና ይሄን ነገር ማድረግህ በጣም ይደብራልኝ። እንደኔ ወላሂ በጣም ደብሮኛል። ግን አሁን ሩታ ራሷ መርጣ አሁን ከዳኒ ጋር ከኢስሐቅ ጋር ስትሰራ ሳለ በቃ ራሷ ነው መርጣ ያመጣቻቸው። እነሱም እኛ ተቀብለናቸው ወደናቸው በቃ ከሩታ ጋር የሚሄዱ ነው እንጂ አብርሽና ሩታ እኛ በለያዩ በጣም ደስ ይለናል። ሁለተኛ ደግሞ አብርሽ ስለሚያናድድና ሩታ የሆነ ሸበላ አምታ ለትንሽ ጊዜ ብታንጨረጭረው የእሱን ስሜት ሩታን ሲያናድዳት እንደነበረ የአብርሽን ስሜት ማየት ፈልገን ነው ማለት እንጂ ሩታ ከአብርሽ ጋር ነው የሚያምርባት፣ አብርሽም ከሩታ ጋር ነው የሚያምርበት። ሩታ በቃ አሁን አብርሽ አሁን ብዙ ሴቶችን ቢያሽከረክር ቢያዝል ከራሳቸው ቢሰቅል ምንም ነገር አያምርበትም። በተለይ ሄርሜላንማ አንድ ቀንም አሽከርክሯት የማያውቅ አዝሏት ያውቃት። እኔ እንጃ ይዘላት ትዝም አይለኝ። እኔ እንጃ ለማሽከርከር አትመች፣ ለማቀፍ አትመች። የሆነ ግንድ ነገር ያቀፍ ነው የሚመስለኝ። እና ስለዚህ ሩታዬ ግን ከማንም ወንድ ጋር እኮ እንደው ብትሆን ለማቀፍ አያቸውን። አሁን ፎቶ ወላይ በቲክቶክ ከዚህ ልጅ ጋር ሲያሽከረክሩ እንዴት እንደሚያማምሩ ማለት ነው። እና ሩታዬ የሆነ ሰውነቷ በቃ ልጥፍ ነው የምትል ሰውነቷ ደስ ትላለች። ብቻ ይኸው ፈጣሪዋ ምጥር እጥን አድርጎ መሰለኝ የሚባል እንጃ ረሳሁት። ለማንኛውም ወደ አብርሽ ቤት ደግሞ ስነድ ደግሞ አብርሽ ደግሞ አንተ 9 ወር ሙሉ ያላረገዝክ ልጅ እስቲ 9 ወር ሙሉ እርግዘውን እንተውና የአንድ ቀን ምጥ የ30 ደቂቃም ሆነ ብቻ የዚያችኝቱ ምጥ የዚያችን ቀን ምጥ እንዴት እንደሆን ስሜቱ ያው እኛ ባንወልድም ሲወራ እንሰማለን። እና ስለዚህ ልጄ ወይኔ እስቲ ሚስት ይበል እስቲ የልጅ እናት በላት ማለት ነው። ወላሂ በጣም እኮ ነው የሚገርም። እና ትናንትና ደግሞ አንድ ነገር የታዘፉታለኝ ሩታ ስትመጣ ጽጌ ሂድ ክፈታትኝ ትለዋለች። ሂድ አንቺ ክፈት፣ አንቺ ሂጅና ደጃፉን ክፈች። እንዴ ልጅቷ ልጅ ይዛ መሻአላ፣ ልጃቸው ደግሞ መሻአላ ተባረከ ረህማን የፋፋ ነው። በጣም ደስ ይላልኝ እና ይከብዳታል። ከዚያ ሰውነቷ አራስ ናት። ብቻ ስሜቱ በጣም ነው የሚከብድ የሚመስለኝ እና ራሱ ስታቅፍ እንደዚህ ቁማ ሰውነቷ እንዴት እንደሚንቀጠቀጥ እንግዲህ እኛ ሴቶች ያው እናውቃለን። እና ስለዚህ አንቺ ክፈቻት፣ አንተ ከፈታት። እንዲህ ሄደህ በሩን ብትከፍትላት ምን ችግር አለው? አንተ እጅህን በደረት ይዘህ እንደዚህ የምትቆያት ማለት ነው። ሁለተኛ ደግሞ እኔ ሩታ እኮ አሁን ትናንትና ሩታ ልጇን ጥላ ሄደች ምናምን ነገር ኖ እሷ እንደዚህ አይደለም። ለ15 ደቂቃ ወይም ትንሽ ለሚጫወት አብሮት ይጫወት ነው እንጂ ሩታ ለደቂቃም ወላ ለሴኮንድም ልጅን ጥዬ አልሄድም ብላለች፣ ተናግራለች።
እና ከዛ ደግሞ ይዤ ሰርቄ ልሄድ። አሁን አንተ እኔ እኮ ሁሌ ልጄን ስጡኝ። አሁን ልጁ ቢሰጥህ እንዴት አድርገን የምታሳድገው? ጡት አለህ ወይስ ምግብ አይበላ አይጠጣ? ወተትም እኮ ራሱ አሁን ብታጠጠው ደግሞ ማለቴ ወተት ሊጠጣ ይችላል፣ ግን ቢሆንም ሴት ልጅ ራሱ ይዘናቸው እኮ ህፃን ልጆች ለማጥባትም ሆነ ለምንም ሆነ ትንሽ እንቸገራለን። ለምን ትንሽ ሲላቸው ምን ሲላቸው የሆነ የጡጦ ወረደው ካፍንጫው ላይ ይመጣል፣ ይታፈናል። እናንተ በቃ እንዳንተ ምግብ በልቶ የሆነ ትልቅ ሰው እኮ ነው በአንተ የምታስበው። እና ልጅ አትበልን እስቲ ትንሽ ይደግበት፣ 6 ወር 7 ወር ይሙለው። ከዚያ በኋላ ምግብ ከ7 ወርና ከ6 ወር በኋላ ምግብ መብላት ሲጀምር ያኔ ልጄ ብል። አሁን ግን ከእናቱ ጋር መለያየት አይችልም። እና ሩታም ደግሞ እንግዲህ ሄዳለሁ ብላለች፣ ውሳኔን አልቀይርም ብላለች። እንግዲህ እኛ ምንም ማድረግ አንችልም። ያው ከሀገሯ ላይ ብትቀመጥ ደስ ይለናል። ግን ደግሞ ካልሆነ አንዳንዴ ነገሮች ካስገደዳት ያው ለመዝናናትም ሆነ አየር ለመቀበልም ሆነ ለ15 ቀንም ሆነ ለ3 ቀን ለ4 ቀንም ሆነ እንግዲህ ሄዳ አየር ተቀብላ ራሷ ጋር ተነጋግራ ራሷ ጋር ተመካከራ የምትመለስ ይመስለኛልኝ ቤተሰቦች። እና እንግዲህ የሩታ አፍቃሪ ደግሞ እስከ ዛሬ የት ነበር አንተ ማለት ነው? እስከ ዛሬ የት ነበር? ደግሞ በቡቻ ቤት ደግሞ መምጣት ደግሞ በጣም ያሳፍራ። አሁን ሩታ እሺ የኔ ፍቅር የኔ ወድ ብላ እንድትመጣለህ ደግሞ ትፈልግ ያለው መጃጃል ያስረጃል። ቱ እንትን ነገሩ ያው አብርሽ ዝም ስለሚላችሁ ሸቅሉ ምናለ ሸቅሉብን። እኛማ እናንተ እኮ በቃ እኛ ምንም እናውቅ አይመስላችሁማ፣ ምንም የሚገባና ይመስላችሁ። እና ስለዚህ ሩታ ከምትፈልገው ወንድ ጋር ትንጣ እንጂ ያው አቋምህ ጥሩ ነው፣ ጽድት ያልከነህ፣ ግን የሆነ እንትን ነገር ታበዛለህ። በቃ የሆነ ጉራ ነገር ታበዛለህ ነው እንጂ ነገሩ ሀሪፍ ነበር፣ ጥሩ ነው። ይመችህ እንግዲህ እስቲ ቀጣዩን ደግሞ አብረን የምናይ ይሆናል። እና ቤተሰቦች እንግዲህ ሩታም ሄዳለሁ እያለች ነው። ልጃቸው ደግሞ ሲያምር ወላሂ በጣም ነው የወፈረ። መሻላ ብያለሁኝ። ደግሞ እናንተ ሊያወራ ሩታ እኮ በነገራችን ተናግራለች። እንዲህ አራቶ ልጅ ማቶች ከሆዴ ውስጥ ይቀመጥ አሁን በስሎ ይወጣል ነው ምናምን ነገር ላለች እና ትናንትና ካያችሁት በቃ ሊያወራ እኮ ተዘጋጀ። አፉን ሁላ ምናምን ነገር እየከፈተ ወሬ አስለምደውታልኝ። የዩቱበር ልጅ ቆይ ታሉታላችሁ። አሁን ይሄ የዛሬ 3 ወር የዛሬ 4 ወር ባባ ማማ ውጭ ውሰዱኝ፣ ምንድነው መጫወቻ ቦታ ውሰዱኝ ምናምን ነገር ይላቸዋል። ጉድ ወይም እኔ አምጡ ልናገር እንደዚህ ይላል። እና በጣም ሀሪፍ ነው። ፈጣሪ ያሳድግላቸው። ሩታዬም ከሀገርሽ ብትቀመጭ በጣም ደስ ይለናል። ካልሆነም